ይህ በከላላ ወረዳ የመንግስት ኮሙኒኬሽን ጽህፈት ቤት የበጎ ፍቃድ አገልግሎትን አስመልክቶ የተዘጋጀ የማስተማሪያ ፊልም ነው። የበጎ ፍቃድ አገልግሎት ማለት በጎ ሐሳቢ ግለሰቦችና ወጣቶች በውስጣቸው ከሚሰማቸው ሰብአዊ አመለካከት በመነሳት ለሚኖርበት ማህበረሰብና ለአካባቢ ደህንነት ያለ ትርፍ ፍለጋና ያለ ክፍያ ማንም ሳያስገድድ ገንዘባቸውን ጉልበታቸውንና ዕውቀታቸውን ተግባር ላይ የሚያውሉበት እንዲሁም ሌሎችን በመርዳት ከሌሎችም የሚማሩበት ዕውቀትና ክህሎት የሚቀስሙበት ተግባር ማለት ነው። የበጎ ፍቃድ አገልግሎት ስራን በሁሉም አካባቢዎች ተደራሽ እንዲሆን በማድረግ ህብረተሰቡን ተጠቃሚ ለማድረግ እየተሰራ ይገኛል። በ2017-2018 የክረምት ወቅትም በወረዳችን በርካታ የበጎ ፍቃድ አገልግሎቶችን በመስጠት ድጋፍ የሚሹ አካላትን ተጠቃሚ ማድረግ ተችሏል። በክረምት በተሰጠው የበጎ ፍቃድ አገልግሎት በበጎ ፍቃድ አገልግሎት ብቻ ከ6.7 ሚሊዮን በላይ ችግኞች ተተክለዋል። የእርሻና የአረም ስራ፣ የቤት እድሳትና ግንባታ ስራ፣ የትምህርት ቁሳቁስ የማሰባሰብ እንዲሁም በጤናው ዘርፍ የነጻ ሕክምና መስጠት፣ የደም ልገሳና ህመምተኞችን በመለየት ሕክምና እንዲያገኙ የማድረግ ስራ ተከናውኗል። ድጋፍ የሚሹ አካላትን በመለየትም ድጋፍ የሚያገኙበትን መንገድ ለማመቻቸት ሰፊ ስራ ተከናውኗል። የበጎ ፍቃድ አገልግሎት ስራ በክረምት ብቻ የሚሰራ ለመሆኑን በመገንዘብ ሁሉም ባለድርሻ አካላት የሚጠበቅበትን ሊሰራ እንደሚገባ የከላላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መሐመድ ጋሻው ተናግረዋል። የበጎ አድራጎት ስራ የአንድ ሰሞን የሞቅ ተግባር መሆን መቻል የለበትም። ስራው ዘይር መሰራት አለበት። ተቋማዊ የሆነ ይሄዳልም ቀጣይ ተቋም የሆነ ማህበራዊ አገልግሎት ተቋም የሆነ ይሄዳል በእኛ ሀገር ነባራዊ ሁኔታ። ይሄንን ግን ካሁን በጀመርነው ልክ አጠናክረን መቀጠል ይጠይቃል። ይሄንን ስንሰራ አብሮነትን፣ መቻቻልን እና ሰዋዊነትን የበለጠ የምንገነባበት እኛ ደግሞ ፓርቲና መንግስት ለሆነው ሰዎች ከህዝብ ጋር ልንገናኝ የምንችለው ይሄንን ተግባር ስንሰራ ነው። እውን ስናደርገው እውን እንዲሆን ሁላችንም ርብርብ ማድረግ መቻል አለብን የሚል ሐሳብ አለኝ። የሆነ ሆኖ ለነበረን አፈጻጸም የወረዳ አመራሩ ቀላል ትግል አላደረገም። ታኪሱ ጭምር አውጥቶ አንዳንዱን እያንዳንዱ ሰው ጋር ሰው መጠየቅ በጣም ከባድ ነው። የቀበሌ አመራሩ ባለሙያው እኩል ተሳትፎ ይቀራል። ለቀጣይ ትምህርት እየወሰድንበት የበለጠ ማሻሻል ይጠይቃል። በጎነት ለራስ ነው የሚለውን አስተሳሰብ በማጎልበት የተጀመሩና ያልተጠናቀቁ የበጎ ፍቃድ አገልግሎት ስራዎች እንዲጠናቀቁና ድጋፍ የሚሹ አካላት ተጠቃሚ እንዲሆኑ አመራሩ፣ ባለሙያውና አጋር አካላት በትኩረት መስራት እንዳለባቸው የወረዳው ዋና አስተዳዳሪ አቶ ጌታቸው ደምሴ ገልጸዋል። በበጎነት የሚከፈለን ክፍያ ከላይ ስለሆነ ከዚህ ምንም ሳንጠብቅ የሰራናቸው ስራዎች ስለሆኑ አሁንም በዚሁ አጠናክረን መቀጠል አለብን የሚለውን ሐሳብ ለማጠናከር ነው። ይህን ብዬ የሰራነው ስራ ጅምር ነው። ችግሩ ግን ጥልቅና ብዙ ተደራሽ ያላደረግናቸው ነገሮች አሉ። እንደ መነሻነት ሊጠቅመን ይችላል። ነገር ግን ፈልገን ያላገኘናቸው፣ ጀምረን ያልጨረስናቸው በጣም ብዙ መልማት የሚፈልግ አካባቢ ያላለማ ነው። መደገፍ አካባቢ የሚፈልጉ እናቶች፣ አዛውንቶች፣ ህፃኖችና በየደረጃ ያሉ ማህበረሰቦች ገና ብዙ መፈለግ ያለባቸው፣ ብዙ መደገፍ ያለባቸው ገና ይቀረናል። ይህንን ይቀረናል የሚለውን ነገር ይዘን እኔ ምን ሰርቼ ቀጣይ ይህን አካባቢ ያለውን ጥቅል የበጎነት ተግባር በመስራት አሁን ላለሁበትም ህይወት ለመጨረሻው ምን ላድርግ የሚለውን ነገር ሰው በየጊዜው ማሰብ አለበት። የበጎነት ሐሳብና ተግባር ስለሆነ ማለት ነው። ሰው ውስጥ ያጠናክረው ውስጥ ይገፋው አይደለም መጠበቅ ያለበትና የህሊና ስራ ስለሆነ በዚህ ልክ ሁላችንም ህሊናችንን አጠናክረን ማስቀጠል አለብን የሚለውን ሐሳብ ወስደን ተልእኮ ብቻ የምሰጠው ነው። አንደኛ የወረዳ አመራራችን ይህን የሚከታተሉ ተቋማት የጀመርናቸውን ጅምሮች 100% እንዲያልቁ ያለምንም ወደ ኋላ ማለት የትም ቀን መስራት አለበት የሚል ሐሳብ የተጀመሩ አሉ። ከጤና አኳያ ብናይ
ፈልገን ችግረኞች ናቸው ብለን አግኝተን የለየናቸው ግለሰቦችና ህፃናቶች አሉ። እነዚህን ሰዎች እስከ መጨረሻው ምን አደረግንላቸው የሚለውን የቤት ስራ ወስዶ ተፈጻሚ እንዲሆን የጉልበትም የገንዘብም የእውቀትም አስተዋጽኦ ማድረግ አለብን ማለት ነው። እነዚህን እየፈጸምን የቀሩትን ደግሞ እየፈለግን ደረጃ እየሰጠነውና አውቀን አስቀምጠናቸው ነገ ተነገ ወዲያ ላይ ለምንሰራው ነገር ሁሉ መፈለግ ሳይሆን አውቀናቸው መቀመጥ ደግሞ ያለባቸው ነው። ስለዚህ ምን ይፈልጋል? የጀመራቸውን ማስጨረስ፣ ውጤታማ ማድረግ፣ ለነገ የቤት ስራ የሚሆኑ ደግሞ ከወዲሁ መለየት ይላል ማለት ነው። ይሄ በደንብ መሰራት አለበት። ስለዚህ ጤና ላይ የጀመርነው በዛ ልክ መቀጠል አለበት የሚለውን ነገር በደንብ መወሰድ አለበት። ከግብርና አኳያ ግብርና ላይ በጣም ብዙ ስራዎች ሰርተናል። በበጎ ፍቃድ የተደራጁ ወጣቶች የተሻለ ስራ ይሰሩ አይተናል። ይህ ስራ ማህበሩ እንደ ማህበር ተጠናክሮ እንዲቀጥል የሀሳብ ድጋፍ፣ የሰራቸው ስራዎች ደግሞ ውጤታማ ሆነው በህዝቡ ዘንዳ የተሻለ መሆናቸውንና ጥቅማቸውን በደንብ ማስረዳት ተጠብቀውና ደግሞ ለአካባቢው ማህበረሰብ ጥቅም እንዲውሉ በግብርና ዙሪያው ደግሞ የተሻለ ተፋሰስ ጥበቃ ሳይቀር የሰሩ ስላለ ስለዚህ በዘላቂነት የተጠበቀው ነው። ለአግሮ ኢኮሎጂ፣ ለአፈር መሸርሸሩ፣ ለውሃ መያዙ እያደረገ ያለው ጥቅም መረጋገጡ በደንብ ክሎዝሊ መከታተል አለበት። የተጀመረ የቆመ ስራ መሆን የለበትም። ስለዚህ ዋናው እንትናችን ምንድነው? የማስቀጠል ቀጣይነቱ የተረጋገጠ ስራ መስራት አለብን ማለት ነው። ስለዚህ ጀምሮ የቆመ ሳይሆን የበጎነት ስራ ስለሚሆን ጌታቸው ይኑር አይኑር፣ ሆቴልስ በየቀበሌ ያለ አመራር ይኑር አይኑር፣ ማንኛውም ባለሙያ ይቀር አይቀር፣ ተግባሩ ግን ቀጣይነት ሊኖረው ይገባል የሚለው ነገር ወስደን ቀጣይነቱ ላይ ሁሉም ሰው መረባረብ አለበት ማለት ነው። ስለዚህ የከሌ የምንለው ሳይሆን የሁሉም ነው በሚል ወስደው መሬት ላይ ያለው ተግባር ነገ ተነገ ወዲያ ላይ በበጎ አድራጎት የተፈጸመ በጎነቱ የተመሰከረለት ህዝብ የሚመሰክርለት ተግባር ነው መቀጠል አለበት የሚለውን ነገር ብንይዘው ጥሩ ነው። ስለዚህ ጊዜ የምንሰጠው ተግባር አይደለም። ለዚህ ርብርብ ማድረግ ሁላችንም የቤት ስራውን ይዘን መስራት፣ በዛ ልክ እየሰራ ስንሄድ የበጎነት ተግባር ስር እየሰደደ እየለመለመ ማህበረሰቡን በዛ ልክ እየተረዳን ይሄዳል። የሚሰጠን መስጠቱን ይቀጥላል። በጉልበቱ የሚደግፈው እየደገፈ ይሄዳል። እየታየ ስለሆነ ማለት ነው። የተቸገሩ አካላትን መርዳት ሰዋዊ ባህሪ በመሆኑ ተጠናክሮ መቀጠል እንዳለበት የወረዳው ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊና ምክትል አስተዳዳሪ አቶ አለባቸው ዳውድ ተናግረዋል። በጎነት ሰው የመሆን መገለጫው አንዱ በጎነት ነው። ሰው መሆናችን ከሌላው አኒማል የሚለየው ወይም ከሌላው እንስሳት ሰው መሆናችን ብቻ ልዩ የሚያደርግን ለሌላው ማሰብ መቻላችን፣ ከኛ በታች ላሉት ማሰብ መቻላችን፣ ከኛ በላይ ላሉት ደግሞ መመኘት መቻላችን ነው። በጎነት የታይታ ስራ አይደለም፣ ከውስጥ የመነጨ ነው። የስነ ልቦና ግንባታ ስራ ነው። የአእምሮ ልማት ነው እና በጎነት ይህንን መሰረት አድርጎ ሌሎችን ጓደኞቼ እንዳሉት በተለይ በፓርቲያችን አንዱና ትልቁ ኢኒሼቲቭ ሰው ተኮር መሆን መቻል አለብን። መደጋገፍ መቻል አለብን። ሰው ለሰው በጎነት ማድረግ መቻል አለበት። ቅድም ሸጀማል እንዳሉት ከቡና መጠጣት ጀምሮ ድሮኛ ልጅ ሆነን እኛም ስናድግ ሰው ሲመጣ ትልቅ ሰው ፈረስ ጋልቦ የሚሆን በቅሎ ጋልቦ ትልቅ ሰው ሲመጣ መንገድ ዳር ቁጭ ብለን ከሆነ ተነስተን ነበር የምናደርገው ማለት ነው። ዛሬ ግን ተነስተን እናሳልፍ የነበረው ዛሬ ግን ያለ ልጅ ደግሞ ወይ ድንጋይ ነው የሚከረትበት እንዲወድቅ ወይ ደግሞ እንደገና ደግሞ ሳር ነው የሚያደርግበት እንዲወድቅ ማለት ነው። ይሄ የሴታችን መበላሸት ነው። ይሄ ከታች ከአስተዳደጋችን ጀምሮ ከቤት አስተዳደጋችን ጀምሮ ያለው ብልሽት ነው። ስለዚህ ኃላፊ ስንሆን ለልጆቻችን እኔ ኃላፊ ላይ ስንል ልጆቻችንን በጥሩ አኽላቅ የማሳደግ ግዴታ አለብን ማለት ነው። ግዴታ ሰው አክባሪ እንዲሆኑ፣ አዛኝ እንዲሆኑ፣ ሩህሩህ እንዲሆኑ፣ ፈጣሪያቸውን ፈሪ እንዲሆኑ፣ በእድሜያቸው የገፉ ሰዎችን እንዲፈሩ አድርገን ማሳደግ መቻል አለብንና በዛ ልክ አንዱ የሴት መሸርሸራችንም ጭምር ሊያስታርቅ የሚችል በጎነት ነው ማለት ነው።
የበጎ ፍቃድ አገልግሎት ስራው የተቸገሩ አካላትን ከመርዳት ጎን ለጎን ዜጎች እኩል ተጠቃሚ እንዲሆኑ መንግስት ትኩረት አድርጎ እየሰራ መሆኑን የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መሐመድ ጋሻው አስረድተዋል። ሀገር ለዜጎች ማበርከት ከሚገባት እና ሁሎችም ዜጎቿ ፍትሃዊ ተጠቃሚ እንዲሆኑ ከማለ እና ከመሻት የመነጨ እንደሆነ መገንዘብ አለብን መጀመሪያ ማለት ነው። ይሄን የተገነዘበ አመራር፣ ይሄን የተገነዘበ የመንግስት መዋቅር፣ ይሄን የተገነዘበ ባለሀብት፣ ይሄን የተገነዘበ ህዝብ ፍትሃዊነት እንዲረጋገጥ እና ዜጎች እኩል ተጠቃሚ እንደሆኑ ይሰራል። ይሄ ካልሆነ ለማህበራዊ ግብር የሆነ ክረምት ሲመጣ በጎ ፍቃድ ብለን ብቻ በማንሳት ብዙ ተጠቃሚ ማድረግ አይቻልም ማለት ነው። መነሻችን ይሄንን ታሳቢ አድርገን ይሄን የበጎ ፍቃድ ፕሮግራም የጀመርነው እና በመንግስት በኩል ገና ይቀጥላል። ገና አልጀመርነውም ማለት ይቻላል። በተለይ ደግሞ እንደኛ አካባቢ ብዙ ልንፎክርበት የምንችለው ስራ ሰርተናል ተብሎ አይወሰድም። ምክንያቱም ዜጎች ስለሚጠበቅ ማግኘት መብታቸው ስለሆነ ይሄን ታሳቢ ያደረገ ስራ መስራት የመንግስት ኃላፊነት ስለሆነ መንግስት ሆነን እስከኖርን እስከመራን ጊዜ ድረስ ሌሎች ዜጎች የሚጠቀሙበት ነባራዊ ሁኔታ መፍጠር እንደ ግዴታ የምንወስደው ነው ማለት ነው። ስለዚህ ከዛ ጋር ተያይዞ የዛሬው ውይይታችንና ዛሬ የተገናኘ ነው አንዱ እስካሁን የሄድንበት የበጎ ፍቃድ አገልግሎት ስራ እንዴት መራ ነው፣ እንዴት ነው ምን አቅደን ምን ሰራን የሚለውን ነገር የጋራ ግንዛቤ እንድንይዝ ነው። በዚህ ልክ ተረድተን ሐሳብ አንስተን አላነሳንም ሌላ ጉዳይ ነው። ግን ደግሞ ምንድን ነበር ያቀርነው? እኛ መንግስት ነን፣ የበጎ ፍቃድን ተግባር እናሳካለን ብለን በጊዜ ገድበን አስቀምጠናል። ስንቶቹን ተፈጻሚ አድርገናል የሚለው ጥንካሬና ጉድለቶቻችንን እንድናይ በሂደቱ እስካሁን ለነበረን አፈጻጸም እውቅና መቸር እውቅናው አንዱ ይሄን የበጎ አድራጎት ስራ እስከዚህ ድረስ ፈጽመናል የጋራ ድላችንና የጋራ ውጤታችን ነው የሚለው። ሁለተኛው ደግሞ በተናጠል እንደ ተቋም ሊሆን ይችላል፣ እንደ ግለሰብ ሊሆን ይችላል አስተዋጽኦአችሁ ላቅ ያለ ነበር የሚለውን ማሳየት ማነሳሳትና ቀጣይ የተግባሩ አካል እንድንሆን ለማድረግ ነው። ሁለተኛው በዚህ ውስጥ ሆነ የበጎ ፍቃድ አገልግሎት ስራው የማይቋረጥና ቀጣይነት ያለው መሆኑን እንድንገነዘብ። ስለዚህ የበጎ ፍቃድ አገልግሎት ስራ የክረምት ስራ የሁለት ወር ስራ ብቻ ሳይሆን ቀጣይነት ያለው ነው። ይሄን ደግሞ ስንሰራ ሁሌ ከላይ ወደ ታች ተህዶ ብቻ በሚደረግ ድጋፍ በሚደረግ ግፊት ብቻ መወሰን መቻል የለብንም። እታች ያለነው አካሎች ደግሞ ተግባራትን መስራት መቻል አለብን፣ ማስቀጠል አለብን የሚለው እምነት እንድንወስድ ስለሆነ ይሄንን በዚህ ልክ መረዳት ይጠይቃል። ይሄን ከተረዳን አሁን የነበረው አፈጻጸማችን ምን ይመስላል ካል እውነት ለመናገር አዲያጊ ነገር አለ። ካምናው ካህቻም ነው እንደይያል በዛ አመት ተጋሻል ያለ ተግባር ተግብረናል። እኛ ግን የላቀ ተግባር ለመተግበር ነው የተቀመጥነው ነው። የላቀ ሞከር ነው ብለን የምናቆመው ሳይሆን ከዚህ የተሻለና የተቸገሩትን ችግር የሚፈታ ተግባር የምንሰራ መሆን መቻል አለብን። በዚህ ልክ የጀመርናቸው ስራዎች ጥሩ ናቸው ብለን እንውሰድ አቅም ስለሚሆን። ግን ደግሞ አሁንም ጉድለት አለ የሚለው እንደ አመራር እንደ ባለሙያ መወሰድ መቻል አለበት። የበጎ ፍቃድ አገልግሎት ስራው በበጋ ወራትም ተጠናክሮ እንዲቀጥል አመራሩና ባለድርሻ አካላት የጋራ መግባባት ላይ በመድረስ የበጎ ፍቃድ ስራውን በመደገፍ የተሰጡ ሀሳቦችን ወደ እናንተ በማድረስ ዝግጅታችንን ቋጨን። መልካም ጊዜ። ከጅምሩ ብልጽግና ፓርቲ ለሰው የቆመ ሰው መሰረት አድርጎ የሚሰራው ፓርቲ መሆኑን የሚያመለክት ነው። ይሄ
ግልጽ ነው። ይሄንን ደግሞ በአቅማችን ልክ አዲስ አበባ የሚሰራውን ከላላ ላንሰራ እንችላለን። እውነት ለመናገር አዲስ አበባ ላይ ምን አይነት ስራ ይሰራል እያየነው ነው። በሚዲያ ስንት እንባ ይታበሳል እያየነው ነው። እኛም ደግሞ በዛው ልክ በተለይ ጤና ላይ እውነት ለመናገር እየተሰራ ያለው ስራ ቀላል አይደለም። እኛም ማናቃቸው ማህበረሰቦች ፈልገው በማግኘትና ያንን ማህበረሰብ ለአመራሩ ለአካባቢው ህዝብ በማሳየት በማስተዋወቅ በኩል ትልቅ ስራ እየተሰራ ነው ያለው። ልጓማ ላይ በርካታ ችግር አለ ማህበረሰቡ ውስጥ ያን አሳይተውናል። ልጓማ ላይ ያሉ የጤና ባለሙያዎች እንድናይ አድርገውናል። ካየን በኋላ በምንችለው እንድንደግፍ እንድንሰራ አድርገውናል። እውነት ለመናገር አሁን ልጓማ ላይ 3 ህፃናት በኦቲዝም ተጠቅተው ያለባቸውን ችግር በሚገባ ገብተን አይተናል። ታከሙ መዳን አይቻልም። ነገር ግን ለነሱ ምንድነው መርዳት ያለብን? እንደተባለው ዊልቸር ያስፈልጋቸዋል። እንደተባለው አባታቸው የሃይማኖት መሪ ናቸው። ሀብታም እንጭተው ለቤተሰብ መቀለብ አይችሉም። እናቲቱ እነሱን ይዛ ቁጭ ብላለች። ለነዛ ማህበረሰቦች ዘላቂ የሆነ ሀብት ፈጥረው ልጆቹን የሚያስተዳድሩበት ሁኔታ መመቻቸት አለበት። የ6 ወር ቀለብ አመቻችተንላቸዋል። እኔ ከረካው ስራ አንደኛው ግብርናን በዚህ አጋጣሚ ማመስገን እፈልጋለሁ። የ6 ወር ቀለብ አመቻችተን ስናደርስላቸው እነሱ ላይ የነበረ እርካታ እጅግ በጣም የተለየ ነበር። በዚህ መቆም የለበትም። ዘላቂነት ያለው ድጋፍ ያስፈልጋቸዋል። ተከታታይነት ያለው ድጋፍ ያስፈልጋቸዋል። በሌላ በኩል ከጤና ጋር ችግር ያለባቸው አሉ። አንድ እናት የ9 ወር እርጉዝ ይመስላሉ በጣም ስተዋቸው፣ ግን እጢ ነው ሆዳቸው ውስጥ ያለው። ለምን አልታከሙም? ሌላ ችግር። እኛ እናት መታከም እንዳለባቸው እዛ አካባቢ ያለው ጤና ባለሙያዎች ጋር ወደ ህዝቡ ገብቶ ድጋፍ አፈላልጎ መታከም እንዳለባቸው ተነጋግረናል። እስከ ጥቁር አንበሳ ድረስ ሄደው መታከም ያለባቸው ማህበረሰቦችን፣ ህፃናትን፣ ወጣትን ለይተዋል። ገንዘብ እያፈላለጉ ሀብት እያፈላለጉ ነው ያሉትና በዚህ ልክ ለህዝብ መድረስ እንዳለብን ብዙ ስራዎች መስራት እንዳለብን ያመላክታል። በሌላ በኩል የተጀማመሩ ግንባታዎች አሉ። እነሱ መጠናቀቅ አለባቸው። ባለፈው ዘመናት እንዲህ አልነበረም። አልহামዱሊላህ አሁን ዛሬ ስንመለከት ባለ ሙያዎችም ሆነ ባለስልጣኖችም ሆነ ወረድ ብለው እዛው መሬቱ ጋር አብረው ያየናቸው ስለሆነ አልহামዱሊላህ እንላለን ማለት ነው። በጣም ደስ ብሎኝ ነው በተግባር ማሳየት ዋናው ትልቁ ነገር ስለሆነ ማለት ነው። ምክንያት ይሄን ያልኩበት ረሱላህ ሰለላሁ ዐለይሂ ወሰለም እንዲናሉት ኩሉ ራኢን መስዑሉን አን ረዕየቲሂ ኩሉ ናስ ራዒ ነው። ባለስልጣን እረኛ ነው። ሀታ ባወራ ሳይቀር እረኛ ነው። የቤት እመቤት እረኛ ናት ለቤቷ። ይሄ ሁሉ እረኛ እረኝነቱን ካልተዋጣ ጌታቸው ለወረደው እረኛ ሲሆን አንተ በተሰጠው ቢሮ በሙሉ እያንዳንዱ ሁሉም እረኛ ነው፣ ጠባቂ ነው ማለት ነው። ይሄን ጥበቃ ሳትወጣ ስቀር ግን አላህ ዘንድ ተወቃሽ ስለነበር ይሄንን አሁን እንዲህ አድርገን አሁን እህቴ ያነሳሳቻቸው ልብ አይነካም፣ ልብ አይሰብርም። ከዚህ የበለጡ ደግሞ ስንቶቹ ስንት ቦታ ገባ ብለን ብናይ ስንት ቤት የሚቆጥራቸው ስንት ደካሞች አሉ። እነዛን ሁሉ መታደግ የዚህ ድርሻ ይሆናልና እንደው አንዲት ነገር ልንገራችሁ። እንዲህ መተባበር፣ እንዲህ መተጋገዝ ያለፈ ዘመን እኛ እኮ ቤቶቻችን፣ አያቶቻችን፣ ቅማቶቻችን እኛ ላይ ሲደርስ ነገሩን አላህ ይመልስልን እንጂ እንዲያደረገብንን ሳናውቀው በምን እንዲሆን አልገባንም እንጂ ቢገባንም ለነገሩ ግን ያው ምንም ማድረግ ስለሌለብን ታላህ ይንታ ኸይሩ ማለት ነው። ቡና እንኳን ሲጠጡ ብቻቸውን አይወርድላቸውም ነበር። ከቡና አነሳል እንዴ ቡና ውሃ በጥብጦ ቡና ይችን ጥቁር ቡና ሲቀምሷት ብቻቸውን አልነበረም፣ ከሰው ጋር ነበረ፣ ከጎረቤቱ ጋር። እገሊት የለችም ዛሬ ጀበናውን ትፈታ የምታኖር እናት ነበረች። በቃ ለምን አለ ጎረቤቷ ቡናው አልወርድላት ብሎ አለ ወንድሙ አለ እህቷ። እንዲህ አይነት እሴት ባልና ሚስት ያለው መከባበር ምን ያክል ነበር ታያላችሁ አይደል? እኛ እኮ ጥሩ እንዴት አይነት አኗኗር በጣም ባለ ታሪክ የነበርን ሰዎች። አንድ ሰው
በቅሎ ይኖረዋል። በቅሎ ሲኖረው በቅሎ ጋልቦ ሲሄድ ሚስቱን በእግሩ ይነዳ ነበር። ማን ያለው የሚጋልበው? አያችሁ? ማን ነው የሚጋልበው? ሴቲቱ ናት። አያችሁ? ለሚስቱ ያለው ክብር ቅድመ ሁኔታ በቅሎይቱ አቅም ኑሯት ሁለቱንም የምትይዝ ከሆነ ምን ያደርጋል? ሚስቱን ነው የሚያደርጋት ከፊቱ። አንዳንድ ሰዎች መንገድ ላይ ሲሄዱ ምንድን ያደርጋል? ሚስቱን ነው የሚነደው ከፊቱ። አንዳንድ ሰዎች ምን ይላሉ? አይ ከኋላ ሌላ ቢነጥቀው አይደለም፣ ለእሷ ቅድመ ሁኔታ መስጠት ነው። ለና መጀመሪያ ይሄን በጎ ስራችሁን አላህ ዘንድ ያሰቡት፣ አላህ ዘንድ ያሰቡት መጀመሪያ። ከዛም በኋላ የመጀመሪያ አላህ ዘንድ ያካሰባችሁት የሰራችኋት ሸይአን ፈሸይአ ጠብታ ሳትቀር ዱንያም ላይ ተጠቅማችኋለች፣ አኺራም ታገኟታላችሁ። መቼም የማይሞት የለም። እሱ ባለስልጣን አይፈራም፣ መላእክት ሳይቀር ይሞታል። ሁሉ መጀመሪያ በጎነትን ለአላህ ያሰቧል። እዚህ ተቀረጸም አልተቀረጸም መቀረጹ ጥሩ ለሌላ ነገር ስለሆነ ይገባኛል። ነገር ግን አላህ ዘንድ አንዷም ስለማቀር ትመዘገባለች። እና እኛ ጥሩ ሆነው ለብሰን እኛ ጥሩ ሆነን ሰውን ወደ ጥሩና ናቶ ለበለው እኛ እንትን እያለ ተወሳቅሎ ስናየው ታላዘንለት እሱ ነው ይከፋል። በጃይ እና እንደዚህ ይሄን ማለት ወቀሳ ሳይሆን ወደፊት እንዲቀጥልበት ይሄ የሚያምር ስራ ነው። ጥሩ ስራ ይዛችኋል። አንዲት አትክልት መትከል እኮ ነገ ትሞታለህ ብትባል ዛሬ አንድ ሸጀር አንድ አትክልት ትከል ያሉት እኛ ረሱሉ ሰለላሁ ዐለይሂ ወሰለም። ብቻ ለእንትንና ለመልስና ለእንትን እንዳይሆን ለመምከር ፈልጌ ነው። አንድ ሰው ልጁን ትምህርት ቤት ግባለውና ሲማር አባትየው ትንሽ ይማር ነበርና ትንሽ መደመር ያውቃል፣ ሌላ ያውቃል። መደመር ያውቃልና ሲደመር አንተ ይሄን ያህል ሲደመር ስንት ነው ሲለው ልጁ በጣም አወቅ አደረገና በኋላ አባቴ ያለው ማካፈል ትችላለህ? ታክሲ ማካፈል ስጥህ አለው። እሺ ያለ 100 ባቄላ ለ30 ዶሮ ስንት ይደርሳል አለው። አባትየው ገምናናት ለመልስ ብቻ አይ ይሄማ እንዲያለቃቀማቸው ፍጥነት ነው አለች። እና ለመልስ ብቻ እንዳይሆን ሁሉም ነገር ተግባሩ ላይ ይውል ነው የምለው። ወሰላሙ አለይኩም። ልጓም እንዳደረጉት እስከ ድር ገብተው አስወስነው የሄዱበት ርቀት ስላለ ልክ እንደዛ ማንንም ሳንጠብቅ ይሄን በጎ የሆነ ስራ አቅደን አልመን እንድናጠናቅቅና በአጭር ጊዜ ለድሆች እንድናስረክብ ጥብቅ መመሪያ እንዲሰጥ ለማለት ነው። አመሰግናለሁ።